ሰብለ እንደምን አደራችሁ? እኛ ደህና ነን እግዚአብሔር ይመስገን። ትንሽ ላመሰግንሽ ስለፈለኩ ነው። እናቴም ሰምተሻታል ያለችውን እና እኔ ልልሽ የፈለኩት ከ2014 እስከ 2018 ማለት በእናንተ ከ2022 እስከ 26 ድረስ አሁንም ድረስ እያደረግሽልን ላለው እገዛ በጣም ላመሰግንሽ ፈልጌ ነው። አባታችን ባደጋ አጣነው። ጨለማ ሆነብን፣ ህይወት ሁሉ ነገር ተመሰቃቀለ። ከዛ ሰዓት ጀምሮ ከፈጣሪ በታች አንቺ ደረሽልን። እናትም አባትም ሆነሽ እስካሁን ድረስ አስተማርሽን። እኔም ተመርቄያለሁ። ስራ አጥቼ እንደመቀመጤ አሁንም አንቺ በምታግዥን ገንዘብ ነው እየኖርኩ ያለሁት። ትንንሾቹም እየተማሩ ያሉት፣ እናቴም እየኖረች ያለችው የራሷ ስራ የላትም። ግን አንቺ በምትልኪልን በምታግዥን ገንዘብ ይኸው ጥሩ ሆነን ከሰው በኩል ሆነን እየኖርን ነው። እህቴ በጣም ነው የምናመሰግነው። ይሄን ያክል 4 አመት ሙሉ አሁንም ጭምር ማለት ነው። በቃ ከምንም በላይ አድርገሽ ያስተምረሽናል። እገዛሽ እርዳታሽ ሁሉ እስካሁንም አልቆምብንም። ከምንም በላይ በቃ እኔ ቃል የለኝም፣ ምንም ምለው ነገር የለኝም። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በቃ ጥሩ አድርገሽ ያስተምረሽናል። ጥሩ አድርገሽ ከምንም በላይ ጥሩ አድርገሽ ያስተምረሽናል። ትንንሾቹም ጥሩ ደረጃ ላይ ናቸው፣ እየተማሩ ነው። ሁሉንም ልጆች ጥሩ አድርገሽ ያስተምረሽናል። እኔም ያው ተመርቄ ስራ ባጣም ጥሩ ደረጃ ላይ ነው ያለሁት። አሁን አንቺ እያገዝሽኝ ነው። እኔም ደጋግሜ ፈተናዬንም ተፈትኜ ጥሩ ቦታ ላይ ደርሳለሁ ብዬ አስባለሁ። በጣም አመሰግናለሁ። እግዚአብሔር ያክብር።